ታይምስ ልክ ነህ በመጀመሪያዎቹ 3-4 ዓመታት በጣም ከፍተኛ የህዝብ ድጋፍ ነበረው ኦሮሚያ ላይ እና ትግራይ ላይ ያካሄዳቸውን ጦርነቶች ተመለከተም ቀላል የማይባል ድጋፍ ነበረው በሚለው በጣም ስማማለሁ ግን አማራ ክልል ለምሳሌ ጦርነት ሲጀምር ምን አስልቶ ነው ከዛስ በኋላ ባለው አሁን ለምሳሌ ቀደም የጠቀስኩት ዛሬ የተፈጸመው እጅግ አሳዛኝ በንጹሃን ላይ የደረሰ ጉዳትና ሌሎችም ተመሳሳይ የሆነ ነው አሚን በየሆነ ጊዜ ቦምብ እየጣልክ ሪአክሽን አልጠብቅም ማለት አትችልም ሶ ያ ይሄንን ድሮን የሚጥለው አካል ምን ምላሽ ጠብቆ ነው ያርጋ ያለው ሶ ኢን አ ዌይስ ጦርነት እንዲዘገይ ለመፈለጉ ማሳየ ሆኖ ሊቀርብ ይችላል ወይ ለለ አማራ ክልል ላይ ጦርነት ገባለሁ ብሎ አላሰበም ታውቃለህ አራዳ ነኝ አምታትቻ አመልጣለሁ ከሚል ነው አመልጦት ነው ጦርነቱ የገባው የአማራ ክልል ጦርነትና የትግራይ ጦርነት ደግሞ አንድ አይደለም አየህ የአማራ ክልል ጦርነት ልክ ነው ስካተርድ የሆነ የሽምቅ ውጊያ ነው እስካሁን ራሱ ኮንቬንሽናል ዋርፌር ላይ ገባ አይደለም ትሬት ኢሚዲየትሊ ፉል ስኬል እና ፉል ብሎውን የሆነ አይደለም በትግራይ ኃይሎች እና በፌደራል መንግስት መካከል የሚደረገው ኦልሞስት የሁለት ሀገሮች ጦርነት ነው የተጫዋች የደጋፊዎቹ ሚናም ሰፋ ያለ ነው ከዛ ረገድ ግን ከዛ በኋላ ኮጃር አዋጅ አውጥቶ ሰራዊት አሰማርቶ በተከታታይ በሁለት ወር እናጠፋቸዋለን በሶስት ወር እናጠፋቸዋለን በአንድ ወር እናጠፋቸዋለን ይያለ ነው እዚህ የደረሰው ሶ ኢን አ ዌይ ከመጀመሪያዎቹ የሆኑ ጊዜያት በኋላ ፉል ብሎን የሆነ ጦርነት ያካሄድኩ ነው ብሎ ነው የሚተርከው ለለ ነው አው ይላል ግን ያው ኦሮሚያ ውስጥም አንቲንግ ለ99ኛ ጊዜ በሁለት ሳምንት አጥፍቷቸው የለም እንዴ ያልኩ ያለው በኦሮሚያም ያለው የአማራም ክልል ያለው ጦርነት ኢትስ አን ኢንሰርጀንሲ ነው አብይ በኮንቴይንመንት ነው የሚያምነው ሰው መረዳት አለበት አብይ መተህ ወሳኝ የሆኑ ቫይታል የሆኑ የሱ የሥርዓት ምሰሶችን እስካልነካ ድረስ ገጠሩን ጎጃም ጎጠሩን ወለጋ ገጠሩን አርሲ አትራምሰው ሀጃ የለውም ትግራይ ውስጥም ወደ አዲስ አበባ ፊት እስካልዞረ ድረስ ዳዝንት ኬር አሁን ያደረጋቸው ያሉት ነገሮች ምንድናቸው ሁለቱም ወገን ያደረጉ ያሉት የዝግጅት አለ የተጧጧፈ ያን ዝግጅት ዲስረፕት የማድረግ ኮንቴይንመንት ነው ያደረገ ያለው የሚወስዳቸው የድሮንና ሌሎች ጥቃቶች ተወስዳቸው በጣም ሊሚትድ ናቸው ፕሪሳይዝ ናቸው የተወሰኑ ታርጌት በተለይ ሎጂስቲክስ ነው ታርጌት ያደረገ ይሄድ ያለው ገርሞኛል እስካሁን ለምሳሌ አይ ዶንት ቲንክ ሊደርሺፕ ታርጌት ያደረገ አይመስለኝም ሎጂስቲክስ ነው ታርጌት ያደረገ ያለው የመሳሪያና የተኳሽ ጭነቶችን ነው ታርጌት ያደረገ ያለው ፕላስ በግልጽ ፕሮቮክ አድርጎም ወደዛ ለማስገባት እየሞከረ ያለ አይመስለኝም እነሱን ነካክቶ እንዲገቡ ነው እየሞከራቸው ያለው እነሱም ደግሞ ይሄን የገባቸው ይመስለኛል ቲፒኤልኤፎች እና they are resisting ቅድም ያልኩ they are resist እያሉ ናቸው ያደረጉ ነው not to be drawn not to be the seen as aggressor ስለዚህ እነሱ እንዲጀምሩት ነው የሚፈልገው ነው የምትለኝ ወይስ ጦርነት እንዳያካሂዱ ነው ከጀመሩት ይቀለኛል ብለው ያሰበ ነው ለኤክስተርናሎቹ ነው እየተጫወቱ ያሉት የሁለቱም እነሱ ናቸው አግሬሽን ድሮ የአብይ ነበር ማለት አሁን ጌታቸው የሚጽፋቸውን ብቻ አዳም ተመልከት ቴምፖ ማይት ከፈለክ የፌደራሉ መንግስት ጌታቸው ረዳ የሚጽፈውን ድሮ ጌታቸውን ትግራይ ላይ ነበር ቴምፖውን ምናይበት የትግራይን ኃይል ለማየት አሁን ገልብጠ ነው በፌደራል ነው ያየን ያለውና በሄደበት ሁሉ ሙቀት መለኪያ ይሆናል ቴርሞሜትር ሆኖልናልና እያየው ያለውት ምንድነው ብለም ለማድረግ እንደዛም ሆኖ ግን ፈራ ተባይ ማለት ነገር እያየው ነው ሁለቱም ወገን ፉል ብሎን ጦርነት ሊገቡ ይችላሉ ወደ ፉል ብሎን ጦርነት ሊያስገባቸው የሚችል ማአት እድል ነበር ባለፈው 3-4 ሳምንታት ግን ሬዚስት አድርገዋል ከጀርባ ግን ምን አለ መሰለ ድርድር እየተካሄደ ነው የድርድር የማደራደር ሙከራዎች እየተካሄዱ ነው ንግግሮች አሉ ፊት ለፊት ኦፊሻል ድርድር እንኳን ባይደረግ የአሜሪካኖቹ ጫና በጣም ትልቅ ነው እና ይሄን ኮንስትሬን እያደረጋቸው ያለ ይመስለኛል ለዛ ነው አራት ነገሮችን ያስቀመጥኩት አንድ ብቻ አይደለም ንገረኝ ትንሽ ወደ ሌላ ጉዳይ ከመሻገራችን በፊት ምንድነው የምታውቀው እየተካሄደ ስላለው ድርድር ምክንያቱም ይሄ ዜና ነው በተለያዩ ሰዎች በኩል በዚህም በዛም መልኩ እየተበረዘ እየተከለሰ ይቀርብ የነበረ መረጃ ነው አንዳንዶቹ ለምሳሌ የቀድሞ የኦፒዲዮ አባላትና አብይ አህመድ ሰብስበው እንዲህ ያደረገ ነው ወስተርፈ የሚል ነበር እሱም በኋላ እንዳይደለ በአንጻሩ ካውንተር ሲደረግ ተመልክቻለሁ ሶ እየተካሄደ ያለ ድርድርን በተመለከተ የምታውቀው ምንድነው የማደራደር ሙከራን በላቸው ሸትል ዲፕሎማሲ እንላቸው እና የአሳዳጊዎቼ አንተ ያለበት ሀገር ሰዎች እየሞከሩ ነው ምን ትላለም ደሞ እንዳላስከፋቸውና
ፈጣሪና እነሱ ማስከፋት ጥሩ አይደለም። ስለዚህ ቀለል ላድርገው። ግን በደፈናው የምነግርህ ነገር የማውቀው ነገር የሙከራዎች እየተካሄዱ ነው። በጣም ርብርብ እያደረጉ ነው። በቅርቡ እንደውም ይሄ የትረምፕ ወክሎ የአፍሪካና ሚድል ኢስቱ ሰውዬ ወደ አዲስ አበባ ሊሄድበት እድል እንዳለም ሰምቻለሁ። እና ሙከራዎች አሉ። ይሄ ግን ስልህ ድርድሩ ውጤት ያወጣል ማለት አይደለም። እኔ የኔ ትችት ለአሜሪካኖቹ አትዋጉ ብቻ ሳይሆን የማይዋጉበትም ምክንያት መስጠት መቻል አለባቸው። what is on the table ኢንሴንቲቭ መኖር መቻል አለበት። ይሄ ጦርነት ዝም ብሎ በሚርቃና የመጣ ጦርነት አይደለም። ምክንያቶች አሉ፣ ወደዚህ ጦርነት ያስገቡ ፖለቲካዊ ምክንያቶች አሉ። እነዛ ምክንያቶች ከስር መሰረቱ ሊፈታ የሚችል ሊያቀራርብ የሚችል የማደራደሪያ እስካሁን አላየሁትም፣ ግን ሸትል እየተደረገ እንደሆነ አውቃለሁ። እሺ ዛሬ እንደው ሰፋ አድርገን ብናየው ወደው በሰሙኑ የጻፍከው ሪፖርት አለ። ወደሱ ከመሄዳችን በፊት እንደዚሁ ባጭሩ አስተያየት ሰጥተንበት ብትሄድ የማስበው ጉዳይ አለ። እርሱም የዚህ አዲስ አበባ እየተካሄደ ያለው ኮት አንኮት የዚህ ኮሚሽን የሚባል ነገር ድራማ እና ያ የተያዘበት አያያዝ ነው። አጀንዳው የተያዘበት አያያዝ ነው። ከዚህ ቀደም አንድ ጥያቄ አንስቼልህ ነበር። አጀንዳው እንዴት ነው መያዝ ያለበት? ስለ ይሄ ፕሮሰስ ከሲጀመር ፍሮድ እንደሆነ አንተ ራስህ በጣም ጥሩ አድርገህ ገልጸው ነበር። ይሄ ሂደት አብይ በመስታወት ራሱን እያየ ከራሱ ምስል ጋር የሚነጋገርበት ሂደት ነው ብለህ ነበር ከዶቼ ቬለ ጋር ስትነጋገር ይመስለኛልና አሁን አጀንዳው እየተያዘ ያለበትን መንገድ በተመለከተ ምንድን ነው ያንተ አስተያየት? የአብይ አየለ ጫሚሶች ያልካቸውስ እነማን ናቸው? አንተስ ራስህ ይህንን ካልክ በኋላ በኮሚሽኑ እንዲነሱ የታሰቡ አጀንዳዎችን ወደፊት በማምጣት የአብይን ፌክ ፕሮሰስ ሌጂቲማይዝ በማድረግ አልተባበርክም ወይ? ይሄ ናሽናል ዳያሎግ የሚባለው ነገር እንዴት መሰለህ፣ አብይ ህገ መንግስት ውስጥ ለሱ እንዲመቹ ሊያሻሽላቸው የሚፈልጉ አንቀጾች አሉ። ይሄን እንደ ህግ ባለሙያ እንትን ታውቃለህ፣ ለረጅም ጊዜ ሲጋፋቸው ናቸው። 3 ፈንዳሜንታል ነገሮችን ይፈልጋል። አንደኛ ፕሬዚደንት መሆን ይፈልጋል። ፕሬዚደንት መሆን ይፈልገው አንደኛ ፕሬዚደንት ሲሆን 2 ተርም ነው። ከዚህ በፊት 2 ተኩል ተርም ያደረገውን የጠቅላይ ሚኒስትሩ ይረሳለታል። ይሄ ቲፒካል አፍሪካ ውስጥ ሲደረግ የነበረ ነገር ነው። ወይም እነ ፑቲንም ሲያደርጉ ፑቲን 2 ተርም በፕሬዚደንት ከዛ 2 ተርም በጠቅላይ ሚኒስትር ከዛ እሷን ማድረግ ይፈልጋል። እሷን ደግሞ እንደዛም ራሱ ደግሞ ፉል ፕሬዚደንሻል ሲስተም ማድረግ አልፈለግም እና ሰሚ ፕሬዚደንሻል ማለት በፓርላማ ነው የሚመረጠው። ያው በቃ ጠቅላይ ሚኒስትሩ ይነሳና ስሙ እቺ ፍለፊቱ የምትነሳው ተነስታ ፕሬዚደንት ማድረግ አንዱ እሱ ነው። ሁለተኛው የመሬት ጉዳይ ነው። ብዙ ሰው አቴንሽን ያልሰጠበት መሬት እንዲሸጥ እንዲለወጥ ይፈልጋል። እንዲለወጥ የሚፈልገው ይሄ ሁሉ ጦርነት ይሄ ሁሉ ቅንጡ ነገር እየተገነባ ያለው ሀገሪቷ ቀብድ ተይዛ ነው። ሀገሪቷ ደግሞ ብዙ ሌላ ሀብት የላትም። እሷ ያላት ሀብት መሬትና ውሃ ነው። አረቦች ደግሞ በተለይ የፉድ ሴኩሪቲ ትልቁ ነገር ለነሱ የፉድ ሴኩሪቲ ነው። ብዙ ሰዎች ሚነራል ላይ ነው ፎከስ እያደረጉ ያሉት ነው። ከዛ የበለጠ የፉድ ሴኩሪቲ ጉዳይ በጣም ወሳኝ ነው እና የሀገሪቱ ህግ ደግሞ አይደለም ለውጭ ሀገር ዜጎች ለሀገር ውስጥ ዜጎች ራሱ መሬት በግል እንዲቸረቸር አይፈልግም። ለምሳሌ ባሌ ላይ በመንግስት ያሉ እርሻዎች በሙሉ ፕራክቲካሊ ለኢሚሬት ተላልፈው ተሰጥተዋል። ኢሚሬቶች ደግሞ ኩታ ገጠም ይፈልጋሉ። የመንግስትን መሬት ብቻ ሳይሆን ከጎኑ ያለውን የገበሬ መግዛት ይፈልጋሉ። መሬትን ፕራይቬታይዝ ማድረግ ይፈልጋል። ሶስተኛው ፈራ ተባ እያለም ቢሆን ፌዴራሊዝሙን ሊቀይረው ይፈልጋል። ኢሴንሻል አይደለም ይፈልጋል። እነዚህ ሶስቶቹን ህገ መንግስቱን እንዴት ያሻሽለው? ህገ መንግስቱ አሁን ባለበት ሁኔታ ይሻሻል ከተባለ ሬፈረንደም መሄድ አለበት። ክልሎች መስማማት አለባቸው። እንግዲህ አንተ ለማጮች በደንብ አታንተለት ብዙ አንቀጾች አሉ በጣም ሪስትሪክትድ የሆኑና ፍሌክሲብል ያልሆኑ አሜንድ ለማድረግ ለመቀየር እና ሲያስብበት አሁን ሊቀየራቸው የሚያስባቸው አንዳንዶቹ አንቀጾች እኮ ዩናኒሚቲ የሚፈልጉ ናቸው። እዚህ ላይ በደንብ እንድትናገሩ ፈልጋለሁ። ህግ ባለሙያዎች ብዙ ሰዎች ይሄንን ናሽናል ዳያሎግ የአገር እርቅ ምናምን እንደዛ አይደለም። ህገ መንግስቱን መቀየር ፈለገና ያው ሸረኛ እና መክረውታል። አየህ ይሄ ህገ መንግስት ለመቀየር ከፈለክ በህገ መንግስቱ መንገድ ለመቀየር ከፈለክ ያስቸግርሃል። የአንዳንዱ የሁሉንም ክልሎች ስምምነት የሚጠይቃል። ውስብስብ ነው። ከዚህ ይልቅ ምን እናድርግ?
ህገ መንግስቱን ኦልሞስት በአዲስ ለመጻፍ ሲታሰብም በአዲስ ከተባለም እንደገና ሌላ ጣጣ ሊሆንበት ሆነ። ስለዚህ ምክር ሐሳብ አሁን ባለፈው ፕሮፌሰሩ ወዳቸዋለሁ ግን እየተጠቀሙት ነውና አይ ውሳኔ አይደለም እኮ የምናቀርበው ምክር ሐሳብ ነው ሲሉ ፉገራ ነው። ለምን ነው ተወዳቸው? ጥሩ ሰው ናቸው፣ ከልባቸው አምጡታል። ይሄን አግኝቻቸዋለሁ። እሺ ቀጥል። አይ ሚን ኦነስትሊ አግኝቻቸው አናግሬያቸዋለሁና እንዴት ይሄን ያህል ናይቭ ይሆናል እንዴ? ማለት በትምህርት አልፎ የሆነ ቦታ የደረሰ ሰው ነው ይሄን ያህል ናይቪቲ? እሺ ቀጥል። ቆይ it's just እኔ አንዳንድ ሰዎች አሉ አይደለም እንዲሁ በቃ ትሪ መስሉኛልና ካየኋቸው ኢቬድ የማድረግ ህጉን ኢቬድ የማድረግ ሂደት ፖለቲካዊ ነው ምክር ነው ፖለቲካዊ ነው። እና ግን እናንተ የህግ ባለሙያ ደግሞ አደገኞች ናችሁ። ለጥፋት ምን ስንት ሰው የገደለን ጠበቃ ትሆኑ የለና ምን አድርገውለታል? አየህ they found a loophole for him strictly ህጋዊ አይመስለኝም። የፖለቲካ ፍላጎቱን ህጋዊ ለማስመሰል ነው ያሉት። ስለዚህ አሁን ፕሮፌሰር ምንድን ነው ያሉት? ይሄ እኮ ውሳኔ አይደለም እያቀረብን ያለ ነው። ኦፍ ኮርስ ናሽናል ዳያሎግ ውጤት እኮ ህገ መንግስት አይሆንም በራሱ። ምን ነው ሊሆን የታሰበው? አሁን እነኚህ ምክር ሐሳቦቹ ይዘጋጁና ለነ ጠበቆቹ ለህግ ምሁራኖች ይቀርቡና እነሱ በህግ ቋንቋ ይጽፉትና ይሄ ከህገ መንግስቱ ይሻሻል ብለው ያቀርቡታል። አንዱ ዋናው እየለወጡ ያሉት ነገር ምን መሰለህ ቴዲ፣ ሰው መረዳት ያለበት ይሄ ህገ መንግስት የሚሻሻልባቸው መንገዶች አንዳንዱ ላይ ዩናኒሚቲ የሚጠይቅበት፣ አንዳንዱ ላይ 2/3፣ አንዳንዱ ላይ የሚለውን እሱን ብዙ ሰው አላወቀም። ከስምንቱ አጀንዳ አንዱ እሷ ነች። ስለዚህ እየታሰበ ያለው ምንድነው? እነዚህ ምክር ሐሳቦች ወደ ፓርላማ ይሄዱና ህግ ሆነው ህገ መንግስቱ ተሻሽሎ በአዲስ መልኩ ለማቅረብ ታስቦ ነው እየሄደ ያለበትና አጀንዳ ላይ ላልከው እኛንም ሊሰጡን ፈልገዋል። አንዳንዶቹን ኳስ ወደ እነሱ ባለፈው እንደተወያየ ነው። አንዳንዱን ኳሱን ወደዚህ ሲያመጡ ወደዛ ለማቀበል ሞክረናል። ሆኖም ግን አሁን ለዚህ መንግስት ውስጥ ያሉት ፓርቲዎች የለጫሚ ሰዎች እያደረጉ ያሉት በነገራችን ላይ አይደለም። እነሱ እኛ ከሩቅ ያለነው ምን እንደሚወሰን በእነኚህ ጉዳዮች ላይ ቀድመን ሰምተናል። እነሱ ግን አዳማ ላይ ብልጽግና ተሰብስቦ ይሄን ታውቀዋለህ፣ በብልጽግና ስራ አስፈጻሚ ተሰብስቦ በእነኚህ ጉዳይ ላይ ተወያይቶ ከወሰነ በኋላ የነ ዳውድን ሞነክ የነ ብርሃኑንም ብልጽግና ምንድነው የሚባሉት ኢዜማ፣ እነዚህ የብልጽግና ብራንቾች ናቸው። በነገራችን ላይ ብልጽግና ሀለ ምናምን ብለህ የምታስቀምጣቸው አደም ፋራ የሚመራው አለ፣ ዳውድ የሚመራው አለ፣ ብርሃኑ የሚመራው አለ፣ በለጠ ሞላ መሰለኝ የሚመራቸው አሉ። እነዚህ በቃ የብልጽግና ሀለ ምናምኖች ናቸው። እነዚህ በሙሉ ተሰብስበው ይሄ ነው የሚወሰነው ተብሎ ተነግሯቸዋል። አሁን ከዛ ምን ይደረጋል መሰለህ? አንድ ድራማ ልንገርህ። እዛ አዳራሽ ውስጥ የሚደረገው ዛሬ ኦሮሞ እንዲረብሽ ይደረጋል እና ስለዚህ ኦሮሞ እንዲረብሽ አንድ ኦሮሞን የሚያናድን ነገር በአዲስ አበባ ጉዳይ ሊሆን ይችላል፣ በሌላ ጉዳይ ይበጠብጣሉ። ዛሬ ኦሮሞ ረግጦ ወጣ ይባልና ይሞቃል ከኦሮሞ ሳይድ። ትንሽ ቆይና ደግሞ ትንሽ አማራን ፒስ ኦፍ የሚያደርግ ነገር ይመጣል። አማራ ረግጦ ወጣ ይባላል። እንደዚህ ነው። ለምን እየተደረገ ያለው? ፕሮሰሱ ሌጂቲሜት እንዲመስል ከከፍተኛ ክርክርና ከከፍተኛ ምናምን በኋላ ፍጅት ተደርጎ ያሉ ሐሳቦች በሙሉ ቀርበው 4000 ሰው እኮ አይደለም አንድ ሰው ነው የወሰነው። አሁን ሲያለቃቅሰው አይተው እንደሆነ ከበላይ የመጣ ትዕዛዝ ከየት እንዲመጣ ፈለጉ? 4000 አይደለም አንድ ሰው ነው የወሰነ ያለው። ይሄንን እኮ ብዙዎቹ ጓደኞቼ ናቸው አውቃቸዋለሁ በብልጽግና ውስጥ ያሉት እነሱ ሚኒስትሮቹ፣ የስራ አስፈጻሚዎቹ በሙሉ ራሱ የሆነ ነገር እዛው ሰን ሲል ቀጥታ ደውለው ከቤተ መንግስት ጠይቀው ነው የሚወስኑትና አልቲሜትሊ እኔ አንዱ ፑሽ ባክ ማድረግ ፈለኩት አንዳንድ ነገሮችን የባሰ እንዳያወሳስብ እንጂ ይሄን ትልቅ ለውጥ የሚያመጣ ነገር አይመስለኝም። እሱን አሁን ሚዲያውን በዚህ ሆነው በትክክል ገለጽካቸው ብዬ ነው ማስበው። የአብይ ተጣሮች ናቸው፣ የአብይ የለጫሚ ሰዎች ናቸው። በዚህ ሆነው እየተታኮሱ ያሉ ሚዲያ ውስጥም እያንዳንዱ አጀንዳ ያገኘው ትኩረት በጣም የሚያስገርም ነገር ነው። ይሄ ሳይጀመር ያለቀ ነው። ምንም አይነት ህጋዊ ውጤት ያለው ነገር ከዚህ ውስጥ ሊወጣ አይችልም። ፖለቲካሊ የሚረዳ አይደለም። ማህበራዊ ሰላም አያመጣም። አገሪቱን ወደ በጎ መንገድ አይወስድም። በቃ ዲሌጂቲማይዝ ማድረግ አልነበረም ወይ ትክክለኛው አፕሮች ነው። እንደ ሚዲያ ስትራቴጂ ይሄንን ሂደት ቶታሊ ዲሌጂቲማይዝ ማድረግ የተቻለ ለምንድን ነው? ይሄ ሁሉ ሰው
አጀንዳ ውስጥ ገብቶ የሚነታረከው ይሄን ከብልጽግና ጋር ምንም ግንኙነት አላቸው ተብለው የማይታሰቡ ሰዎች አዲስ አበባን በተመለከተ በዚህና በዛ ሆኖ ህገ መንግስትን በተመለከተ በዚህና በዛ ሆኖ ሲታኮሱ አያለው ልል ይኸውልህ እቁቡ የተበላው የዛሬ 3-4 ዓመት ወይ ኮሚሽኑ ሲቋቋም ነው። የኮሚሽኑ ማለት የናሽናል ዳያሎግ ሲደረግ ኮንሰንሰስ ለመገንባት ከሆነ በኮንሰንሰስ ነው ፕሮሰሱ ራሱ መጀመር የነበረበት። ሰዎቹ አንድ ፒክድ ናቸው፣ ህጉም ነገዲዮን ናቸው የጻፉት። ቬሪ ሲምፕል እንትን የተደረገውና አሁን ላይ ኢግኖር ማድረግ ወይ ደግሞ ዶርፍ ማድረግ ይቻል ነበር። ግን አየህ አንዳንድ ሴንሲቲቭ ጉዳዮች አሉ። ከኢህአዴግ ጊዜ ጀምሮ ከህወሓት ጊዜ ጀምሮ ሲገባለሉ የመጡ ማህበረሰቦችን ነካ ስታደርግ በቀላሉ የሚያጋጩ ነገሮች አሉ። ለምሳሌ ከዚህ ልውጣልህና የወልቃይትና ዌስተርን ትግራይ ነገር ልውሰድ። everybody knows this is his card አይደለም እንዴ? everybody knows እኮ ግን እሱ ባነሳ ቁጥር ንትርክ ይፈጥራል። ምክንያቱም ኢሹዎቹ ሴንሲቲቭ ከመሆናቸው የተነሳ ስስት ብልት ናቸው ለፖለቲካል ኮንሰንሲው። ለዛ ነው እየነካኩ ነገሮችን እንትን የሚያደርጉትና we continue to fall for it። አሲፍ ለምሳሌ እኛ ስለተቃወምን ነገሩ የሚቀር ይመስል እኛ ስለደገፈን እኛ የምንፈልገው የሚሆን ይመስል ኖ it's a tactic unfortunately ስስ ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነኩት ተኮረኮረ የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ልጠቅስ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ሶ ያንተ አስተያየት ምንድነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድነው? ከዚህ በፊት ብያለሁ እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። that's my guiding principle። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ካንተም ጋር ስንወያይ የጠየቀኝ ምን ለምን መጣ ስትለኝ የዚህ ጄነሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከአንተ ስንወያይ መሰለኝ we have to think ትግራይ ፖስት TPLF ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድነው? እዚህ ጥምረት ውስጥ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም፣ ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በእኔና በአንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደ ኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው ማቆየት መቻል አለብን እና እስካሁን እንደሱ ያደርጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለባቸው? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ እንደሆነ ታውቃለህ፣ ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና የሎጂኩ ይገባኛል ለምን የሚሄዱበት። ግን አታርጉ አርጉ አይደለም እያልኩ ያለሁት፣ ግን ጠለቅ ማለት አለበት።
ከህዝብ ውስጥ እየተነሱ ያሉ ጉዳዮች አብይ ለምን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝብ ውስጥ አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን ማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ? ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው፣ እኔም አሁን አገኛቸዋለሁ። እና ሰው ፍራቻ ውስጥ አለው፣ ፍራቻ አለው። ዴይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻል አለብን። ሃው ማለት ምን ሲያደርጉ ነው ያንን አድርገዋል ልትለው? ለምሳሌ ምን በትክክል ያንተ ምክር ሐሳብ ምንድነው? ዋና ጉዳዮች ላይ በአካሄድም ላይ ምንድነው? እሺ ትብብሩ እንዴት ነው? በምን ነው የሚተባበረው? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት አሁን ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይሄ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው፣ አገዛዝ ነው፣ የሁላችንም ኤግዚስተንሻል ትሬት ነው። ስለዚህ ይሄንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማለን ሊሉ ካልሆነ በስተቀር በዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው? ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደለም? ያን ቀዳዳ እያጠበቅኩ መሄድ መቻል አለብህ። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን እናገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy. I don't see them come out and speak. We are not part of it, therefore we can't speak for them, you know. በዚህ ሳምንት የአፋብን ሊቀመንበር ለአንድ የስዊዘርላንድ የሚታተም በፈረንሳይኛ የሚታተም ጋዜጣ ላይ ፖለቲካዊና ወታደራዊ ጥምረት መፈጠሩን ገልጿል። just እንዲሟላ ነው እየጠቀስኩት ያለሁት። ባለፈው ሳምንት አስረስ ማረ በቅርቡ አናውንስ እናደርጋለን ይሄን በተመለከተ ብሏል። ቅድም እንዳልከው ደብረጽዮንም ፈትለወርቅም በየፊናቸው የትብብሩን አይነት በተመለከተ እየተናገሩ ነው። ግን አይ አግሪ የበለጠ ግልጽነት ያስፈልጋቸዋል፣ የበለጠ ስራ ያስፈልጋቸዋል። የምር ደግሞ ጀኑን የሆነ የህብረተሰብ መቀራረብ እንዲኖር ሁሉም ራሱን መመርመር አዲስ መንገድ ማሰብ አለበት የሚለው በጣም ተንጠባጠበ። ይኸውልህ እንዴት መሰለህ ክፍተት ፈጥረዋል። ሞመንተም ቢልድ እያደረገ መጥቶ ነበር፣ ክፍተት ፈጠሩ። ጥምረት ኮንክ አንድ ላይ ነው መታየት ያለብህ። አንድ አይነት ትርክት ነው ማቅረብ ያለብህ፣ ናሬቲቭ ትርክት ስለአሁንም ስለነገም። ሮድ ማፕ ደግሞ ልታሳይ ይገባል። ያ በሌለበት አሁን ብዙ ጊዜ ሰው ይጠይቀኛል። እኔ የኃይሎች መተባበር ሀገራችን ላይ እሱን ለማስወገድ ብቻ ሳይሆን የሀገራችን የፖለቲካ ኃይሎች በተለይም ዋና ቡድኖች መቀራረባቸው እኔ አሁን ብዙ ጊዜ ታችሁኛል፣ ግን መቀራረባቸው አስፈላጊ ነው ብዬ ነው። እኔ ፋኖና ኦኤልኤ እንዲነጋገሩ ፈልጋለሁ። ማን ነው የሚተች? ለምን ነው የሚተቸው? ብዙ ሰዎች ያው አንተ መንግስትን ለመገልበጥ ከሚሄዱ ጋር ህዝብ ለሚያፈርስ ጋር ምናምን ይላሉ። እኔ ዲፌንድ አደርጋለሁ። ምንድነው ዲፌንድ የማደርገው? ያው እንተ ኦሮሞ ጋር ስትደርስ ከድሮ ስርዓት ናፋቂዎች ጋር ይሉሃል፣ ወይ ደግሞ ከወያኔዎች ጋር ይሉሃል። ፕሮፓጋንዳ ወይ ኢትዮጵያኒስቶች ጋር ስትሄድ ደግሞ ከገንጣዮች ጋር ይሉሃል። you know the game እኔ ግን ምንድነው የኔ አመለካከት ምንድነው? ኃይሎች በወታደራዊ ኃይሉም ሆነ ፖለቲካ ኃይሎች ተቀራርበው መነጋገርና መደራደር መስማማት አስፈላጊ ነው። ግን ስምምነታቸውን ደግሞ ህዝብ ማስማማት መቻል አለበት። ኮንስቲትዩንሳቸውን
እኔና ሃይላይ የሚባል ሰውዬ ስንነጋገር ትግራይና ኦሮሚያን ለማቀራረብ ከሆነ እኔና እሱ መተቃቀፍ ዋጋ የለውም ከጀርባችን ያለው ማህበረሰብ ካልተቀራረበ አይ ዶንት ሲ ዛት የት 50 30 20 በቦታው ነው በነገራችን ላይ ያና እሱ ፎርሙላውን ይሰራል በደንብ ነው የሚሰራው ምክንያቱም ኢኮኖሚው ጦርነቱን መጥቶ ያበላሸው ነገሮችን እንጂ ዛሬ አይተሃል ሪፖርት አለ ፋይናንሻል ታይምስ ነው ኢኮኖሚስት ነው ወደ 2 ቢሊዮን ነው ብርን ለመደጎም የወጣው ከዛ ውስጥ በነገራችን ላይ አብዛኛው ተሰርቆ ነው the economy continue to go down ይሄ የጦርነት አሁን የትግራይ ጦርነት ባይፈነዳ ራሱ ኢኮኖሚን እየገደለ ነው ምክንያቱም ይሄ ጦርነት እስካንዣበበ ድረስ ኢንቨስትመንት አይመጣም ይሄ ጦርነት እስካንዣበበ ድረስ ብር ገንዘብ ከሀገር መሸሹን አይተው ዛሬ አንድ ያው ነጋዴ ጓደኞች አሉኝ አንድ ኢትዮጵያ ከገባው በኋላ ብዙን ጊዜ ከነጋዴዎች ከመርካቶ ሰዎች ጋር ነው የማወራውና they are good ከኢኮኖሚስቶቻችን የበለጠ ከባንከሮቻችን የበለጠ የኢትዮጵያን ኢኮኖሚ የሚያውቁ ደላሎችና የመርካቶ አሯሯጮች ናቸውና ስለ ኢኮኖሚ እነሱ ነው የምጠይቁ እንዴ ነው ገበያ እና ዛሬ ደወለልኝ አንዱ ቆይ ጦርነት አይጀመርም እንዴ አለኝ ምን ገበያው ቆመ እኮ እየጠበቀ ነው አለኝ ገበያው ቆመ እና the economy has come to stand still ይሄ በተለይ ቢልድ አፕ ከቀጠለ አንድ ወር ወደ 2 ወር ውስጥ ኢኮኖሚው ቀጥ ብሏል ከውጭ የሚያስመጣው እያስመጣ አይደለም ሀገር ቤት ያስገባው እየሸጠ አይደለም ኢኮኖሚውን አቀዝቅዞታልና የፎርሙላው እንዳለ ነው ጦርነቱ ግን ኢንተርፊር እያደረገ ነው ወደ ተልኩት እየገፋው አንዲት ነጥብ ላንሳና እዚህ ጋር ከወራት በፊት በትግርኛ አብይ አህመድ ቃለ ምልልስ አድርጎ ነበር ከዛ በኋላ በአሚኮ ቃለ ምልልስ ስለሚያያዝ ነው ማነሳው መጥቶ ስለ ኦሮማራ ይመለስ ሲል ሰምተሃል ከዛ በኦሮሚኛ በኦቢኤን የሰጠው ቃለ ምልልስ አለ ሰው ነው ወይ ቅድም ስታነሳ ከነበረው ነገር ጋር አብሮ የሚተሳሰር ነገር ነው በቻለው ሁሉ መጠን በአደባባይ ህዝብ እያወቀው ሳይቀር ማለት ትንሽ እንኳን ሸሸግ ለማድረግ ሳይሞክር ማለት ነው ህዝብ የሚከፋፍል ነገር በሚዲያ በስፋት እያደረገ ነውና የሚከፋፈለው ህዝብ ራሱ ነቅቶ አይ እንኳን ገብቶናል እስከ ማለት የደረሰ በጣም ቀሽም ቴክኒክ ሲጠቀሙ መለከታለሁ ግን በኦሮሚኛ ከተሰጡት ቃለ ምልልሶች አሁን ይሄንን በሚከታተሉ በጣም በርካታ የበመላ ዓለም ያሉ ተከታታዮች አሉና ከተነገረው በኦሮሚኛ ከተነገረው what stood out for you ማለት ምንድነው really ሌሎቹ ማወቅ አለባቸው ይሄንን መዘለል የለበትም የምትላቸው ካሉ በጥቂቱ አንሳና ወደ ቅድሙ ጉዳይ እንሻገር ምንም አዲስ የለም ምን መሰለ ያለ ድሮ ለየብቻ ይጀነጅናል ነበር ኦሮሞ ለብቻ ይጀነጅናል ከዚህ በፊት አይደል ከማጋር ነው ስንቻ አማራ ለብቻ ይጀነጅናል ትግሬ ለብቻ ይጀነጅናል ትግሬ ሲሰበስብልህ በቃ ስለመለስ ያለክስ ነግረዋል የትግራይ ልጆች ስለመለስ ቆስ ያለክሳል ትግራዮችን ሲሰበስብና እና በትግርኛ ነው የሚናገረው በቃ ተገደላይ በቃ ይወጣለት ተገደላይ ነው ከትግራይ ጋር ሲናገር ከአማራ ጋር ሲናገር ምኒልክ ነው ስለ ታላቋ ኢትዮጵያ ስለመመለስ ነው እነዚህን ዘረኞች ስለማጥፋት ነው እኛ ጋር ሲመጣ እሳት የላሰ እሳት የሚተፋ ብሔረተኛ ነው የሚሆነው አይኒው this ላይ አዲስ አይደለም ማለት ምንም አዲስ ያየው ነገር የለም በኦሮሚያ የተናገረው ላይ በአማርኛው ላይ የተናገረው ላይ የአማርኛን ችግሩ የአማርኛውን አየህ ትግሬዎቹ ስለሚሰሙት ትንሽ አስቸግረው እና ያስቱ በደንብ ኤዲት ተደርጓል አይተን ነው ራሱ ነው ኤዲት ያደርገውና ያስቱ walk a very tight rope እዛ ላይ ትግርኛው ላይ ለቀቅ ያለ ነው የኤርትራኖቹ ናቸው ያስቸገሩት የትግርኛው ንግግር ላይ እንጂ ያው እንደኛ ነገር ጎርጓሪ ካልሆነ ትግርኛውን የሚያቅ ማስ አማራ ማስ ኦሮሞ የለም ስለዚህ እሱን ፈታ ብሎ የተናገረው አማርኛውን በጣም ተጠንቅቆ ነው ሄደው ኦሮምኛው ላይ ግን ቢጠነቀቅም ፈታ አድርጎ ነው ሄደውና አንዳንዱ የሚናገራቸው ነገሮች በአሁኑ ወቅት ድሮ ነው ናሽናሊዝም ኢቮልቭ ያደርገ ይመጣልና in the 90s ለምሳሌ በሬንቱ ምናምን የሚለው ነገር ምናምን in the 90s እንደ ቀልድ የመጡ ጉዳዮችን ነው እሱ አሁን እንደ አዲስ ይሄ አዲስ ብሔረተኛ ምን አያስተኛ ነው እንደዛ አይነት ነገር ነው ያቀርበውና ዛ
ሁለት ነገር አየሁት። አንደኛ ኢዝ ክሌቨር ባይ ሃፍ አካሄዱ ላይ ተወሰነ ኦዲየንስ እኮ ለመያዝ ችሏል። ችግሩ ምንድነው? ኢትዮጵያ ውስጥ አሁን ሁለት ናቸው ትልልቅ ችግሮች። ሌንጮ ለታ የሚናገረው ነገር አለ። ዋን ገበያም ባፍት ገበያ ጌስኒ ጉርጉረን ገበያ የሚፈልገው ነው የምትሸጠው። ለምሳሌ በፋሲካ ጾም ጊዜ ጮማ ይዘህ ሄደህ ማንም አይገዛህም። ጮማ ጥሩ ስላልሆነ አይደለም፣ ግን ጿሚ ነው ሰው። ጎመን ነው እዛ ላይ የሚያዋጣ ነው። አንተ ጮማ ቁጭ ብለህ ባለ ጎመኑ ሸጦ ሲሄድ እንዴት ሰው ጎመን ይገዛል ልትል? ኢትዮጵያ ውስጥ አሁን ነምበር 1 የህዝብ ኮንሰርን ሁለት ኮንሰርኖች ናቸው። አንዱ የኑሮ ውድነት ነው። ሁለተኛው የሰላም እጦት ነው። it is economy and security, it's cost of living and security የተያያዙ ናቸው። ዛሬ ሰው መስማት ይፈልገው ኢኮኖሚው እንዴት አረጋጋዋለሁ፣ ጦርነት አብቅቶ እንዴት በሰላም ወጥቼ እገባለሁ ነው። ለሁለቱም ደግሞ አብይ መልስ መስጠት አይችልም በጭራሽ። ባይናገር ይሻለው ነበር። ለምሳሌ የኛ እድገት እኮ ዓለምን አስደምሞ ይሄ እኮ ምን እንደሆነ ማለት እንደሆነ ታውቃለህ? ርቦት ሆዱን ይዞ የተቀመጠን እኛ ልጅ ሆነን አስብ። ያኔ ርቦን እናታችን እንጀራ ስትጋግር እስክታመጣው ድረስ ልምቦጭ ክንል እጃችን ሲመታ ምን ያህል እንደምንናደድ። የራበውን ሰው ጠግበህ እኮ እያገሳህ ነው። ሆዱ ተቃጥሎ የሚለውን ልጅ ጠግበህ እያገሳህ ነው ስትለው ምን ያህል እንደሚቆሽቱ እንደሚያሳርረው እና በኢኮኖሚው ላይ ያደረገው ቀልድ በቃ ችግር አለ። ጦርነቱ ላይ ከተተን እንወጣለን ማለት እኮ እሱ የብልህ ነው። ግን የኛ ልማት ዓለም ያስደመመ ነው ስትለው የብልጽግና በነገራችን ላይ ድሮ የብልጽግና ደሴት ነዋሪዎች በእንደዛ አይነት ነገር ይስማማሉ። ባለፉት 2 ዓመት የብልጽግና ደሴት ሰዎችም ደህይተዋል። ታውቃለህ? አሁን እኮ የሚሰረቅ የለም። የሚሰረቅ በጣም ቀንሷል። ፋርሲ ብሏ ምንላቸው የተከፋይ አጫጫቢዎች በጣም ቀንሰዋል። አሁን ወደኛ እየመጡ እኮ ነው። ወደዚህ ብዙዎቹ አሁን በወዶ ገባ በመልሶ ማቋቋም ምናምን እያመጣናቸው ነው። የተፈናቀሉ you know so ያ ባለበት ሁኔታ ስለ ኢኮኖሚ አስቸጋሪ ነው። እሺ ሰሞኑን በማህበራዊ ድረገጾች ላይ የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ ለነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት ነው ለሬው ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ ወጣለሁ ማለት በቃ ይሄ ነው በቃ ተጨባጭ የሥርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ የጻፍከው በብልጽግና ስለሚደገፉና በፈረቃ የአማራንም የኦሮሞንም ተወላጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው። ስለተቋቋሙበት ጊዜ፣ ስለ ዓላማቸው፣ ስለተፈጸሙ ድርጊቶች አንስታል። አሁን ምንድነው ኦሮሚያ ላይ የሆነ ያለው ሚኖን እናንሳውና ከዛ ለፋኖ የሚያቀርበው ጥሪ ያለ እሱንም እንመለስበታለን። መጀመሪያ ዋትስ ጎን ኦን የሚለውን በደንብ እስቲ እንመልሰው። ምን ሁለት ቡድኖች በራሱ በአገዛዙ ተዋቅረዋል ነው ያልከው። ምንድነው የሆነው? እንዴት ነው? ቀላል ማሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011 12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር። የሚገደለው አማራ ነበር። ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራገበው ነበር። ማን ነው ገደለ የሚባለው? ኦነግ ሸኔ። ይሄን ያዘልኝ ወለጋ ውስጥ ነው። እንግዲህ ከ2013 ወዲህ አማራ ተገደለ የሚባል ነገር የለም። አሰማም ከወለጋ ላይ ኦሮሞ ተገደለ፣ ከጊዳ አያና፣ ከኤበንቱ ከምን ይሄ የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም። ባለፈው ተያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበር። የተለያየ ቦታ ይሄ የአማራው ማህበረሰብ ያለበት አካባቢ ላይ ፋኖ ተደራጀ ተባለና ኦሮሞ ይገደል ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣለይ ይሉታል፣ በአክራሪዎች